ክርስቲያንን ግደልኝ ይላል እንደዛ የሚባል ነገር ለምንድን ነው ክርስቲያን የምትገል ጣዖት እንኳን የሚያመልኩትን ሰዎች አትስደቡባቸው ገር በሆነ ነገር እስልምና ንገሩ ያለ ነብይ ለምንድን ነው ክርስቲያንን ግደል የሚል ሃይማኖትህን ግን አታምንም ብሎ የመጣውን ሰው ታስወግደዋልና ቁጭ ብለህ ታየው ነው እንዴ ወደ ሌላው ስትሄድ ቀኝ ሲመታ ግራህን ይላል አትስራ ይላል እኔ እድሜ ዘመኔን እንደዚህ አሁን ደሃ ሆኜ የቀረሁት እድሜ ዘመኔን በሙሉ በዛ መንገድ ስላሳለፍኩ ነው ከዚህ ዓለም ጋር ተጣልቼ ስራን ተጸይፌ ምናም ተጸይፌ ካለህበት ዙር የሚል እምነት ይዤ እንደዚሁ የምናመርትበትን ምንሰበስብበትን ጊዜ ፌል አደረገ ስለዚህ ማን ነው የሚበጠብጠው ነው ሰው በትክክል ያንን ነገር ቢያራምድ እንደዚህ አይነት ነገር አይበጠብጥም እንጂ አንተ ለምንድን ነው ታዲያ እንደ ሙስሊም ከሆነ ወንድም ነው ይባላል አይደል ሪስፔክት መደረግ አለበት አሁን እኔ በቪዲዮ ላይ ሰራ ሙስሊም ወንድሙና እህቶቼ ስል ያዛመደን ነገር አለ ክርስቲያንን እጠላለሁ ይያልኩ አይደለም ለኔ ግን በአንድ ሐሳብ በአንድ እምነት በአንድ ነገር ላይ ምናምን አካል ነው ያ ወንድም ነው ያ ሁሉ ወንድም እስልምና በሚለው ቢኖር ኢትዮጵያ ራሱ ተተነፍስ ነበር ብዙ እስላም ሊኖር ይችላል ግን ጥቂት ሙስሊሞች ሊኖር ይችላሉ በነገሩ ላይ በስነ ስርዓት የሚያራምዱት እንዴት አድርገው ነው ዝም ብለ አንዳንድ ዩቲዩብ ላይ አሁን ስለ ሷሃባዎች ታሪክ ዩቲዩብ ላይ ሰማሉ በእንደዚህ አይነት መንገድ ያራመዱትን ሃይማኖት እንዴት አንተ ዝም ብለህ ነኝ በማለት ታራምደዋል እነሱ እኮ ህይወታቸውን ገብረዋል ጊዜያቸውን ገብረዋል ንብረታቸውን ይሄ ሴት ልጅ እየገደለ ከነህይወቷ ሲቀብር